ሄዴር እንዴት ናችሁ? በዚህኛው ቪዲዮ እንዴት የኤክሰሊት አካዳሚ አፕሊኬሽን ላይ ገብታችሁ አካውንት ክሬት አድርጋችሁ ሬጂስተር ማድረግ እንደምትችሉ አሳያችኋለሁ። ይሄ ቪዲዮ የሚሆነው እኛ አፕሊኬሽን ላይ አካውንት ለሌላችሁ ሰዎች ነው፣ ማለት ለመጠቀም ሎጊን ስለሚጠይቃችሁ ማለት ነው። አፕሊኬሽናችንን ከቴሌግራም ቻናል ላይ ጭናችሁ ወይንም ደግሞ ይህንን ቪዲዮ ስታዩት አቬለብል ከሆነ ከፕሌይ ስቶር ወይም ከአፕ ስቶር ከጫናችሁ በኋላ አፑን መክፈት ነው። ስትከፍቱት እንደዚህ ዌልካም ባክ ሳይኒን የሚል ፔጅ ይመጣላችኋል። ይሄኛው ፔጅ ኦልሬዲ አካውንት ላላችሁ ሰዎች ነው። እናንተ አካውንት ስለሌላችሁ ሳይን አፕ ትሉታላችሁ ማለት ነው። ከዛ እዚህ ጋር ስማችሁን ትጽፋላችሁ። ኒክኔም፣ ፉል ኔም whatever you want መጻፍ ትችላላችሁ። ፉል ኔማችሁን ብትጽፉ ጥሩ ነው። እንደን ኢሜይላችሁን ማስገባት ነው። ኢሜይላችሁን ስትጽፉ ስፔሊንግ ኢረር ምናምን እንደሌለው እርግጠኛ ሁኑ። ከዛ በኋላ ፓስወርድ ማስገባት ይጠይቃችኋል። እንደዚህ ቁጥር ማስገባት ትችላላችሁ። የፈለጋችሁትን ነገሮች፣ ፊደሎች፣ ቁጥር መቀላቀል ትችላላችሁ። 4 ካራክተር ግን ግዴታ መሆን አለበት። 4 ካራክተር ማለት አትሊስት 4 ፊደል ኦር 4 ቁጥር ኦር 4 ሲምቦሎች ማለት ነው። እኔ ለጊዜው አታሽ 1 2 ልጠቀም ማለት ነው። ከዛ ሬጂስተር እለዋለሁ። እንደዚህ ሬጂስትሬሽን ሰክሰስፉል ቼክ ዩር ኢሜል ፎር ቬሪፊኬሽን ይላችኋል። ስለዚህ ግዴታ ኢሜይላችሁ ጋር መሄድ አለባችሁ ማለት ነው። አዘርዋይስ አሁን ኢሜይላችሁና ፓስወርዳችሁን ብታስገቡ እሺ አይላችሁም። ስለዚህ ይሄው ኢሜይል ከላይ ገብቶልኛል። እንደምታዩት እዚህ ጋር እንገባለን። ወይንም ደግሞ ስልካችሁ ውስጥ ይሄ አፕሊኬሽን አለ አይደለ? ጂሜል የሚለው እሱ ውስጥ ኢሜይላችሁን እዚህ ጋር ፕሮፋይሉን ወደ አሁን ሳይኒን ለማድረግ ወደ ተጠቀማችሁ ተቀየሩትና ይሄው እንደዚህ ይመጣላችኋል። ቺን ቬሪፋይ ኢሜይል አድሬስ የምትለዋን መንካት ነው። እሱን ስትነኩ ኢሜይላችሁ ሳይንዲን ከሆነ ኢንስታንትሊ ነው ቬሪፋይ የሚያደርግላችሁ ማለት ነው። ይሄው ከዛ በኋላ አፕሊኬሽኑ ጋር መሄድ ነው። እንደን ቅድም ያስገባነውን ኢሜይል እናስገባለን። ከዛ በኋላ ፓስወርዳችሁን ማስገባት ነው። ከዛ ሎጊን ትሉታላችሁ። አሁን ሎጊን አድርጎልኛል ማለት ነው። ኤክሰሊት አካዳሚ አፕሊኬሽን ሲከፈት እንደዚህ ነው የሚሆነው ማለት ነው። አሁን አይ ካን ባይ ኮርስስ፣ አይ ካን ዩዝ ማይ ኮርስስ ምናምን ማለት ነው። ፓስወርዳችሁንም ሎግ አውት ካላላችሁት አይረሳውም። አሁን ሎክ ዘግቼው ብመለስ ይሄው ፓስወርድን ያስታውሳል። ነገር ግን ስልካችሁ ለሌላ ሰው ምናምን ህፃናት የሚገቡ ከሆነ ሎግ አውት ብትሉት ጥሩ ነው። እዚህ ጋር እየመጣችሁ ማለት ነው። ፕሮፋይላችሁን አፕዴት ማድረግ ኤዲት ማድረግ ምናምን ትችላላችሁ። ኢትስ ናት ቬሪ ኢምፖርታንት። አሁን ጀስት ላይክ ዲስ አካውንታችሁ ውስጥ ሎጊን አደረጋችሁ ማለት ነው።